ተመልካቾች ሰላም እንዴት ናችሁ? ዛሬ ዶሮ ወጥ እየሰራን ነው። በዚህ መልኩ ማለት ነው። ዶሮ መስራት የማትችሉ ሙያ ከኔ መማር ትችላላችሁ። ዶሮ ለመስራት ምን ያስፈልገናል መሰላችሁ? መጀመሪያ ሽንኩርት እንቆርጣለን፣ ቶማት፣ ቅመማ ቅመሞችን እናቁላላለን። በደንብ ሽንኩርቱ ይበስላል። ሽንኩርቱ በደንብ ከበሰለ በኋላ ቲማቲሙን እንጨምራለን። ቲማቲሙ ከጨመርን በኋላ ቅመማ ቅመሞችን እንጨምራለን፣ ሁሉን ነገር። ከዛ በኋላ ዶሮአችን በደንብ እናጥብና በዚህ መልኩ ዶሮ እንሰራለን ማለት ነው። እንዴት ነኝ ዶሮ አሰራሪ ሙያ ያብቁ ነኝ። ዶሮ ወጥ በጣም ልዩ ዶሮ ወጥ እየሰራን ነው። አሉ አዳዲሶች ማለት አሁን ለምሳሌ የኢትዮጵያ ዶሮ እና የዚህ የአረቡ ምድር ዶሮ አቆራረጥ ይለያል። እኔ ግን አሁን ለምሳሌ የኢትዮጵያ ዶሮ አቆራረጥ አልችልም። እዚህ ግን ከ4 ከ8 ነው የምንገነጣጥላት እና የዚህ ዶሮ አቆራረጥ ብዙም አያስቸግርም። ኢትዮጵያ ግን ይከብዳል እውነት። እኔ የኢትዮጵያ ዶሮ አቆራረጥ አልችልም። አንዷን ዶሮ 12 ነው ምናምን ነገር የምትቆረጠው። 12 ተጎደለች ወንዶች ይቆጣሉ ይላሉና እኔ በዛ አልችልም ማለት ነው። አረቡ ግን ሲፈልጉ ከ2 ሲፈልጉ ከ4 ሲፈልጉ ከ8 እንደፈለግን ነው የምንገነጣጥላት። በቃ እንደተቆረጠ እንደዚህ ምናምን አይሉም፣ ምንም አናገሩም። ሲጀመር እነሱ ራሱ ሙያ የላቸው እና በዚህ መልኩ ዶሮ ወጥ እየሰራው ነው ማለት ነው። ዶሮ ወጥ እዩ አዲሶች ፍሬሽ ከኢትዮጵያ የምትመጡ የአረብ ዶሮ እንዴት እንደሚሰራ ለማታውቁ ሽንኩርት ትቆርጣላችሁ፣ ከዛ ቲማቲም ትጨምራላችሁ፣ ከዛ ቅመማ ቅመሞችን ሳታበዙ ትጨምሩና ከዛ በኋላ በደንብ ከበሰለ በኋላ ዶሮውን በደንብ አጥባችሁ ማቁላላት አብራችሁ መጥበስ ከሽንኩርት ቲማቲም ጋር ማለት ነው። እየጠበስኩት ነው። በኋላ አደረኩት ትንሽ የሆነ ያደረኩት እዛ ቆንጆ የሆነ የዶሮ መረቅ እንሰራለን ማለት ነው። ዶሮ መረቅ ነው የሚባለው። ዶሮ ወጥ የዶሮ ወጥ ወይኔ እንዴት ያምራል መሰላችሁ! በጣም ነው የሚያምረው። ሙያዬ ነምበር 1 ነው። ነምበር 1 ሙያ ብሎ ዝም ነው። እኛ አረብ ሀገር ሴቶች በነገራችን ላይ ሁሉም ሙያ አለን። አይገርማችሁ ተመልካቾች? አንዳንድ አረብ ሀገር ሴቶች ዝም ብለሽ የመዳም ሽንት ቤት ጠቢ፣ ዝም ብለሽ ሰሃንሽን ጠቢ እያላችሁ ለምትሳደቡ፣ እኛ ሽንት ቤት ማጠብና ሰሃን ማጠብ ብቻ አይደለም ስራችን፣ ሙያም ብቁ ሙያ አለን። አይገርማችሁም? ሁሉን እያንዳንዱ እንሰራለን እና ዶሮ አሰራሪ ነይት ዝም ብላችሁ የአረብን ዶሮ ስሩ አትሉም? ታዲያ ለምን ነው ሽንት ቤትና ሰሃን ብቻ አጠቡ የምትሉ? እኛ ሁሉን ነገር ነው የምንሰራው። ምግብ እንሰራለን፣ እናጸዳለን፣ ልብስ እንተኩሳለን፣ እናጥባለን። የሚያጥበው እንኳን ማሽን ነው። ግን እናንተ አድርጋችሁ የምትወስዱት
ለሽንት ቤትና ለስህን አጠባ ብቻ የመጣን አድርጋችሁ የምትወስዱ ሰዎች አላችሁ። ፕሊዝ 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 እንደዛ አይደለም። እኛ ሁሉንም እንሰራለን፣ ሁሉንም መስራት እንችላለን። አያችሁ እስኪ ዶሮ አሰራሬን የሚልኝ እንዴት ዶሮ እንደምሰራ ሁለት ዶሮ ከአራት ነው የገነጠልኳት። አንዷን አራት አድርጌ 8 አረኳቸው ማለት ነው ሁለቱም ዶሮዎች እና በዚህ መልኩ ዶሮ እየሰራው ነው ማለት ነው። ነገራችን ላይ የኢትዮጵያ ዶሮ እና እኮ የአረቡ ዶሮ ይለያያል። ትልልቅ ነው በጣም። ደግሞ አይጥምም፣ እንደ ኢትዮጵያ ዶሮ አይጥምም። በጣም ትልልቅ ነው ምናምን ነገር። አረ ኢትዮጵያ እኮ ሁሉ ነገር ይጥማል፣ ሁሉ ነገር። ይህን ኢትዮጵያ የተቀደሰው ሀገር ግን አሁን ግን ችግር ላይ ሆነችብን ሀገራችን። እውነት እንደው እችን ቅዱስ የሆነችን ሀገር እባካችሁ ዘረኞች ሀገራችን እንዳታፈርሱብን። እውነት እንደ ኢትዮጵያ ያለ ልዩ ሀገር የለም። የአየሯ ጸባይ አሪፍ፣ ምግቧ በጣም የሚጥም የተቀደሰች ልዩ ሀገር ኢትዮጵያ ብቻ ናት። እውነት የብቻ ሀገር ከፈረሰ በኋላ ወዮላችሁ የተገቡ እናንተ ዘረኞች። የነጭን አምበርጋር እየገመጣችሁ ሁልጊዜ የነጭ አምበርጋር ይገኛል ይምሰላችሁ። ዞሮ መግቢያ ጭራሮ የሚባል ነገር አለና ባካችሁ ልዩ የሆነች ኢትዮጵያ ሀገራችን እንድትፈርስ አትጋብዙብን እላችኋለሁ በዛ አጋጣሚና ይሄን ልል የፈለኩት ኢትዮጵያ ሁሉ ነገር አሪፍ ነው። ምግቡ ይጥማል፣ የአየሩ ጸባይ አሪፍ ነው፣ በቃ ሁሉ ነገር። ግን እዚህ ምግቡ አይጥምም። አሁን ዶሮ እግዚአብሔር ነው የምላችሁ ሳር ነው የሚለው። ሳር ታውቃላችሁ? ሳር የተቀመሽው እንዳትሉኝ ግን እና ምንም አይጣፍጥም፣ ምንም አይጥምም፣ ምንም ጭቃ ነው የሚለው። እዚህ አጋጣሚ ጭቃ ቀምሶች ነበሩ እንዳትሉኝ እና ዛሬ በዚህ መልኩ ዶሮ ወጥ እየሰራው ነው ማለት ነው። በዚህ አጋጣሚ ዶሮ መብላት የፈለገ ቆራ በሉሽ። ዶሮ በጣም ብዙ ዶሮ ነው እየሰራው ያለሁት። በዚህ መልኩ ዶሮ እየሰራን ነው ማለት ነው። በጣም ነው ዶሮ እየሰራው ያለሁት። በጣም ባለሙያ ነኝ አይደል? የኔን ቪዲዮ አይታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እሺ ለምን ነው ዝም ብላችሁ የምትገቡት? ወይኔ ግን አንዳንዴ ስታናደዱ እውነት ለኛ እኮ ይጠቅመናል። ለእናንተ ምንም ይጎዳችሁ ነገር የለም፣ ለኛ ደግሞ ይጠቅመናል። ይደላችሁ ማበረታቱን እውነት አበረታቱንና ሌላ ደህና ስራ እንድንሰራ አድርጉን። እውነት እኛ እኮ ብናድግ ጥሩ የሆነ ስራ እንሰራለን። ብዙ በጎ አድራጎቶችን እንላለን፣ ደካሞችን እንረዳለን። እንድናድግ አድርጉን በእውነት እላችኋለሁ ተመልካቾች። ዝም ብላችሁ አትሄዱ። ይሁን አይከፈልበትም እኮ ቢከፈልበት ኦኬ፣ ግን ምንም አይከፈልበትም። ለእናንተ አንዳችን ይጎዳ ነገር የለውም፣ ለእኛ ግን ይጠቅማል። ላይክ ብታረጉን፣ ሰብ ብታረጉን፣ ሼር ብታረጉልን በጣም ይጠቅመናል። ግን ዝም ብላችሁ ወይኔ ኧረ በእናታችሁ ተንኮል አይሰራም። እውነት ቅን ሁኑ። እውነት ቅን ስትሆኑ እግዚአብሔር ለእናንተ ቅን ያስብላችኋል። እስኪ በቅን ልቦናችሁ ውስጥ ሁሉንም ልባችሁ ንጹህ ይሁን። እውነት ሰው እንዳደግ ሰው እስኪ አትከፍሉበትም እኮ አትጎዱም እኮ እውነት ምንም አትጎዱም። ግን በጣም ያሳዝነኛል እውነት። እንዴት ተሳስቷችሁ ራሱ ላይክ አድርጋችሁ እኮ ትዝ ሲላችሁ ሄዳችሁ የምታነሱ አላችሁ። እውነት እላለሁ ሳታስቡት አድርጋችሁ ያ ነገር ትዝ ማድረጋችሁን ስታውቁት ሂዳችሁ የምታነሱ ብዙዎች አላችሁ። እግዚአብሔር ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ። ምን ችግር አለ? ታበረታችሁ። እውነት ችግር የለውም። አበረታቱን። ላይክ አድርጉ፣ ሼር አድርጉልን። ትንሽ ዋለ ጨመርበት
ዋው ቬሪ ናይስ ሽክም ያለች የዶሮ ወጥ በጣም አሪፍ ዶሮ ወጥ ነው የሰራሁት እና ዝም አትበሉ አበረታቱኝ እላችኋለሁ። እንደው ሀገሬ ስገባ በጣም ልዩ የሆነ ስራ ነው መስራት የምፈልገው። በጣም አብዝቶ በጎ ስራ መስራት ያስደስተኛል። ደካሞችን መርዳት ያስደስተኛል። እስኪ እንዳድግ አድርጉ ለእናታችሁ እውነት ከዚህ ከመዳብ ኩሽና እንደወጣ አድርጉኝ። እውነት እላችኋለሁ አሳድጉኝ። እውነት ዝም ብላችሁ አትሄዱ። አበረታቱን የእውነት አበረታቱን። ደግነት መልካም ስራ የክፉ ቀን ስንቅ ናት ይባላል አይደል እንዴ? ስለዚህ ለእናንተ እዚህ ምድር ላይ በጎ ስራ ብትሰሩ ይከፈላችኋል። በእጥፍ በሰማይ በእጥፍ ይከፈላችኋል። በእጥፍ ስለዚህ መልካም ስሩ። መልካም ነገር ለመስራት ሞክሩ። አበረታቱን። እንድናድግ አድርጉ። አትከፍሉበትም። እውነት እላችኋለሁ እና ዝም ብላችሁ አትሂዱ። አይታችሁ ቪዲዮውን አይተው ዝም ብለው ወጥተው የሚሄዱ አሉ። ላይክ ብታረጉ ምን ችግር አለው? እጃችሁ ያማችኋል? እጃችሁ ይቆረጣል? ይቆስላል? ወይስ ምንድነው ችግሩ? እናንተ ዝም ብላችሁ አይታችሁ የምትሄዱበት ምክንያቱ አልገባኝም። እኔ አንድ ቪዲዮ አይቼ ዝም ብዬ አልሄድም። ምክንያቱም አልከፍልበትማ። የሚጎዳኝ ነገር የለማ። ብከፍልበት እንኳን ያ ነገር መልካም ስራ ከሆነ ብከፍልበት ራሱ ላይ ካርግ ይሄዳል። እውነት ምክንያቱም በጎ ስራ መሆን እስካወቁት ድረስ የምሰራው ስራ ያ በጎ ስራ እግዚአብሔርን የሚያስደስት ከሆነ ብከፍልበት ራሱ ላይ ካርግ ነው የሚሄደው። እውነት እላችኋለሁ ብከፍልበት እንኳን እናንተ ግን ለማትከፍሉበት ለማይከፈልበት እንኳን ቪዲዮ አይታችሁ ዝም ብላችሁ ትሄዳላችሁ። ኧረ ተው ታውቀን እናስብ። ታውሩሩን ይሁን ታው እግዚአብሔር ክፉ ነገር አይወድም። እግዚአብሔር እሱ ሩሩ እንደሆነ ሁሉ እኛም ሩሩ የሱ ፈለግ እንድንከተል ነው የሚፈልገው። እውነት እላችኋለሁ ቅን እናስብ። ለሰው በጎ ነገር እናስብ። እውነት ልባችን ንጹህ እናድርገው። ተንኮልን ፈጽሞ ከልባችን እናስወጣ። ተንኮል እኮ የሰይጣን ነው። ተንኮል እግዚአብሔር ይጸየፈዋል። መልካም ስራ እግዚአብሔር አብዝቶ ያስደስተዋል። እናንተ የተወሰነ መልካም ስራ በሰራችሁ ቁጥር እግዚአብሔር በእጥፍ ለእናንተ መልካም ያደርግላችኋል። እና መልካም አድርጉ። አበረታቱን። ጥሩ ነገር በቃ አለላችሁ አይደል? አበረታቱን። እንድናድግ አድርጉ። ደግፉን። እውነት በገንዘብ አይደለም ደግፉን ያልናችሁ። ላይክ ሸር ተባበሩ። እውነት እላችኋለሁ እኛ እንደው የአረብ ሀገር ምድር ያለነው ሴቶች እኮ ሩሩህ ነው፣ ሲበዛ ሩሩህ ነው። አንድ ሰው ታመመ ሲሆን በቃ ልባችን አይጨክንም፣ ሩጠን ነው የምንደርሰው። ለዛ ይሄ ነገር እንዲሆነ ሲባል በቃ ልባችን ሩሩህ ነው። ለዛም ነው እኮ ለሁሉም ስለምንበትል ልባችን ሩሩህ ስለሆነ የተጎዳው አይተን ሆዳችን ልባችን ስለማይጨክን አገር ሂደን ብዙ ነገር የለንም። ምክንያቱም ለሁሉም ነው የምንበትነው። ልባችን ሩሩህ ከመሆኑ አንፃር የዋህ ከመሆናችን አንፃር የተጎዳ አይተን ልባችን አይጨክንም እና ላየን ሁሉ ስለምንበትን ግን ብዙ ጥሪት የለንም። እኛ አረብ ሀገር የምንኖር ሴቶች አገር ላይ ብዙ ነገር የለንም። የሌለን ምንድነው? ሩሩዎች ነን። ላየነው ሁሉ ተቸግሮ ላየነው ሁሉ ልባችን አይጨክንም። መበተን እንወዳለን። እስኪ በእናታችሁ እናንተም እስኪኛን ለመደገፍ ሞክሩ። ከዚህ ከስደት እንድንወጣ አድርጉን። ለማትከፍሉበት ነገር መላክ በሸር በኮመንት አበረታቱ። ከፍሉበትን ግድ የላችሁም። ከፍሉበትን አሁን ውሃ ልጨምር ነው። ተቁላልቶ ጨርሷል። እውነት እላችኋለሁ በደንብ ነው የተቁላላው። አሁን ውሃችንን እንሰልሳለን ማለት ነው። ውሃውን እየሰለስን ነው። አሁን እንደዚህ ሆኖ የዶሮ መረቅ ይባላል ማለት ነው። አያችሁ በጣም አሪፍ። ይሄው በዚህ መልኩ የዶሮ ወጥ ይሰራል ማለት ነው። እንግዲህ በነገራችን ላይ መጀመሪያ ሽንኩርት ምናምን እየደወሉብኝ ነው።
አያችሁ መፍላት እየጀመረ ነው አሁን ማለት ነው። በዚህ መልኩ ዶሮ መረቅ ይሰራል ማለት ነው። አሁን መጨረሻው ደረጃ ላይ ደርሰናል። ዶሮ በስሏል ኦልሬዲ። ትንሽ ከፈላ በኋላ እናዋጣዋለን ማለት ነው። የዶሮ መረቅ አያችሁ በጣም አሪፍ ነው። በዚህ መልኩ ዶሮ መረቅ እንሰራለን ማለት ነው። እሺ ልዩነት የለውም ግን የኢትዮጵያ ግን ብዙ ሽንኩርት እንጨምራለን። እዚህ ግን ሽንኩርት አብዙም ትንሽ ነው የሚያደርጉት። እንደ ኢትዮጵያም አይወፍርም፣ በቀጭኑ ውሃውን ያበዙታል። በዚህ መልኩ እንጨርሳለን ተመልካቾቻችን። አበረታቱን፣ ብርታታችሁ አይለየን። ቻው፣ ደህና ሁኑ። ባይ ባይ፣ ሰላም ሁኑ።